መንግስታት ይነሳሉ፣ መንግስታት ይወድቃሉ። ነገር ግን አንዳንድ ትሩፋቶች ዘመናትን ተሻግረዋል። ከድብቅ የምሽግ ስብሰባዎች ተነስቶ እስከ ሰይፍ መማዘዝ በእምነት የተጀመረው ወደ ስልጣን የወሰደው ለ2000 ዓመታት ያህል ዓለምን የገዛው ይህ የስልጣን ወንበር የያዘው በምድር ላይ ካሉ ሀያላን ሰዎች አንዱ የካቶሊኩ ፖፕ ነው። ዓለም ሲቀየር፣ እምነት ሲጎለብት፣ ስልጣኑ በነበረበት ቀጥሏል። በአንድ ሐዋርያ የተጀመረው ትምህርት ወደ 1.3 ቢሊዮን የሚጠጉ ተከታዮችን አፍርቷል። ይህ ቪዲዮ የዚህ ሰው ወደ ስልጣን የመጣበትን መንገድ ያስቃኘናል። ይህ ሰው ግን ማን ነው? ለምንድን ነው በሰዎች ልብ ውስጥ ትልቅ ቦታ ያለው? እንዴት ነው ይህ ሰው ሀያላን ከሚባሉ ሰዎች ጎራ የተቀላቀለው? ፖፕ የ1.3 ቢሊዮን ሰዎች ጆሮች ከማግኘቱ በፊት በአይሁድ ገሊላ በምትባል ከተማ ውስጥ የዕለት ተዕለት ኑሮውን አሳ በማጥመድ የሚተዳደር ወጣት ነበር። አንድ አጋጣሚ ግን የዚህን ወጣት ህይወት ለዘላለሙ ቀየረው። ይህም አንድ ኢየሱስ የተባለ ሰው እንዲህ አለው፣ ኑ ተከተሉኝ፣ እኔ ሰው እንድታጠምዱ አደርጋችኋለሁ። ጴጥሮስም ኢየሱስን ተከተለው። በስሩም ብዙ ታምራትን ተመለከተ። በተጨማሪም በስሩ ብዙ ትምህርቶችን ወሰደ። ነገር ግን ጴጥሮስ ከሌሎች ሐዋርያቶች በተለየ ሁኔታ እንድንዳስሰው ያደረገን ከኢየሱስ ጋር ባረገው አጭር ንግግር ነው። ኢየሱስም ወደ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቶቹን እንዲህ ሲል ጠይቃቸው፣ ሰዎች የሰው ልጅን ማን ይሉታል ሲል ጠይቃቸው፣ እነርሱም አንዳንዶቹ አጥማቂ ዮሐንስ ነው ይላሉ፣ አንዳንዶቹም ኤልያስ ነው ይላሉ፣ አንዳንዶቹም ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ። ኢየሱስም እናንተስ እኔን ማን ትሉኛላችሁ አላቸው። በዚያን ጊዜ ጴጥሮስ አንተ ሕያው የእግዚአብሔር ልጅ መሲሁ ነህ አለው። ኢየሱስም እንዲህ አለ፣ ጴጥሮስ አንተ አለት ነህ፣ በዚህ ድንጋይ ላይ ቤተክርስቲያንን እሰራታለሁ። ይህ የክርስቶስ ንግግር የሀገራትና የስልጣኔዎችን ዕጣ ፈንታ ወስኗል። ሐዋርያው ጴጥሮስ ተራ አሳ አጥማጅ የነበረው ወጣት የ2.3 ቢሊዮን ሰዎች የሚከተሉት እምነት መሰረት ሊሆን ችሏል። በመከራና በቸነፈር የጴጥሮስ ተተኪዎች ለቤተክርስቲያን እምነት ተዋድቀዋል፣ የጠፉትንም መልሰዋል። ከሮም እስከ አቪጊዮን፣ ከሪቮሉሽን እስከ ሪፎርሜሽን ለ2000 ዓመታት የሮም ሊቀ ጳጳሳት አሁንም አልተሰበሩም። የጥንት የሮም ጎዳናዎች የሰረገላዎችን ድምጽ ያስተጋባሉ፣ የነጋዴዎችን ጩኸት፣ እናም ከሩቅ የሚሰማው የኮሎሲየም ድጋፍ። የአማልክት ሐውልቶች በቆሙበት ስፍራ፣ ዕጣኑ በሚታጠንበት ቦታ፣ በዚህ ሁሉ ልብ ውስጥ አንድ ንጉሥ ቆሟል። ይህ ሰው ንጉሥ ብቻ አይደለም፣ ይህ ሰው አምላክም ጭምር እንጂ። ለዚህም ከፍተኛ መከራና ስቃይ ይደርስባቸው ነበር። የሮም ነገስታት ክርስትናን የሚጠሉበት በቂ ምክንያት ነበራቸው። ይህም በክርስትና እምነት ውስጥ ኢየሱስ ክርስቶስ የጌቶች ጌታ ተብሎ ስለሚጠራ ነው። ይህም አመለካከት ለሮማውያን ነገስታት ሰላም ሊሰጥ አልቻለም። እናም ይህ የተፋፋመ የሄደው አብዮቱ በአጭሩ ካልተገታ የሮማውያንን ነገስታት ስልጣን ያሰጋል። ለአብዮቱ መፋፋም ቁልፍ ሚና የነበረው በዚህ የሮማ መንግስት ውስጥ ከ75 እስከ 80% የሚጠጉ ሰዎች ባሪያዎች ነበሩ። እነዚህም ሰዎች ለዓመታት ያህል ከፍተኛ በደል፣ መጨቆን ይደርስባቸው ነበር። ይሸጣሉ፣ ይገዛሉ፣ ይገረፋሉ፣ ይደፈራሉ። በዚህ አይነት ህይወት ውስጥ ድንገት ሰው ክቡር ፍጥረት እንደሆነ በእግዚአብሔር አምሳል እንደተፈጠረ የሚያምን ሰዎች ሲያገኙ ልባቸውና ሀሳባቸው እንዴት እንደሚቀየር ማሰብ ይቻላል። የተለያዩ የሮም ነገስታት ስለ ክርስትና የተለያዩ አመለካከቶች ነበራቸው። አንዳንዶቹ የሮም አመራራት ላይ የተወሰነ አድናቆትንም ፈጥሮ ነበር። ስለዚህም ጴጥሮስ እነዚህን የበላይ አካላትን ያገኝ ነበር። በዚህም ምክንያት ጴጥሮስ ታዋቂ እየሆነ መጣ። በ64 ዓመተ ምህረት ግን ሮም ነደደች። ይህም እሳት የሮምን 2/3 አቃጠለ። አንዳንድ ሰዎች ንጉሱ ራሱ ነው ያስነሳው ይላሉ። አንዳንዶቹም ቀድመው ከነበረው የህይወት ታሪኩ ተነስተው ንጉሱ የእውነት አእምሮን ያጣ መሰላቸው። ይህ ወሬ በግዛቶቹ ላይ እየተስፋፋ መጣ። ንጉስ ኒሮም በተፈጠረው ረብሻ ተጨንቋል። እናም ይህ ስራ የሚያላክክበት ቡድን እያሰበ ነው። ከዛም ንጉሱ አንድ ሀሳብ መጣለ። ይህም በጊዜው በጣም የተጠሉና በዝቅተኛ የማህበረሰብ ክፍል ውስጥ የሚኖሩትን ክርስቲያኖች ላይ ተንኮል አሰበ። ምሽት ላይ የክርስቲያኖች ቤቶች ተበረበሩ። በብረትም ሰንሰለት ታስረው ወደ እስር ቤት ተወረወሩ። አንዳንዶቹም ታስረው ተቃጠሉ። ይህ ለዚህ ሁሉ አዲስ የእምነት ተከታዮች ማስጠንቀቂያ ነበር። ነገር ግን እምነቱ በዚህ ሊቆም አልቻለም። በምሽጎቹ ውስጥ የክርስቶስ ስም ይነሳል። በኮሎሲየም ውስጥም አሁንም የምስጋና ድምጽ ይሰማል። በዚህ ማፈና ጴጥሮስም ተይዞ ተሰቀለ። ይህም ጴጥሮስ የመጀመሪያው ጳጳስ ሰማዕት ሆነ። ከጴጥሮስ አሰቃቂ ሞት በኋላ ክርስቲያኖች ራሳቸውን ማወቃርና ማደራጀት እንዳለባቸው፣ ይህም ካልሆነ እያደር እየከፋ የመጣውን የሮም ጥቃት ሊያጠፋቸው እንደሚችል ተገነዘቡ። በመቀጠልም ህግ አወጡ። ይህ ህግ የተጻፈበት መጽሐፍ ዲዲኬ ይባላል። ይህ መጽሐፍ ሆሊ ሴፕልቸር በተባለ ቤተክርስቲያን ውስጥ ይገኛል። ይህ ከ2000 ዓመት በፊት የነበረው መጽሐፍ የመጀመሪያ የክርስትና ህጎችን ይጠቅሳል። ለምሳሌ ክርስቲያኖች ምን አይነት ጸባይ ማሳየት እንዳለባቸውና በውስጡ በርካታ ርዕሶችን ያካታል። እናም በተጨማሪ እርስ በርሳቸው እንዲተዋወቁ ከመርዳትም በላይ በሮም ከተሞችና መንደሮች ላይ ትናንሽ አብያተ ክርስቲያኖች እንዲስፋፉ ምክንያት ሆኗል። ጴጥሮስ ከሞተ 200 ዓመት አልፏል። የክርስቲያኖች ስቃይና እንግልት ቀጥሏል። ነገር ግን አንድ ታሪክ ቀያሪ ነገር ተፈጠረ። በ312 ዓመተ ምህረት አንድ ኮንስታንቲን የተባለ የጦር መሪ በመስኮት ላይ ቆሞ ማክስቲኒዮስ ከሚባለው ባላንጣ ጋር ስለሚያደርገው ጦርነት እየተከዘ ነው። ምክንያቱም የዚህ ጦርነት ውጤት የሮም ስልጣኔ ወንበር የመወሰን አቅም ስለነበረው። ነገር ግን ከዚህ ጦርነት በፊት ይህ ሰው አንድ ህልም ይመለከታል። በህልሙም የሚያበራ መስቀል ይመለከታል። እናም
ከስሩ እንዲህ ሲል ተጽፏል፣ በዚህ ምልክት ድል ትነሳለህ። በቀጣዩም ቀን ይህ የጦር መሪ በወታደሮቹ ጋሻ ላይ የመስቀል ምልክትን አደረገ። ከልህ አስጨራሽ ጦርነት በኋላ ድልንም ተቀናጀ። በመቀጠልም በ312 ዓመተ ምህረት የሮም ንጉሥ ሆነ። ይህ ህልም ኮንስታንቲንን ላያዳግም አንድ ጊዜ ቀየረው። የመጀመሪያው የሮም ክርስቲያን ንጉሥ ከሆነም በኋላ ያደረገው የመጀመሪያው እንቅስቃሴ ኤዲክት ኦፍ ሚላን የሚል አዋጅ ማወጅ ነበር። በዚህም አዋጅ ክርስትናን ህጋዊ ማድረግ ብቻ ሳይሆን ይልቅንም ክርስትና እንዲበረታታ የሚያደርግ ነበር። በ313 ዓመተ ምህረት በኋላ የሮም ንጉሥ ከክርስቲያኖች ጋር አንድነት ሲፈጥር የመጀመሪያው ነው። ኮንስታንቲን ክርስትና እንዲስፋፋና መንግስቱንም አንድ ለማድረግ የተለያዩ ጥቅሞችን አዘጋጅቶ ነበር። ከዚህም አንዱ ክርስቲያን ለሚሆን ሰው የግብር ፋታ እንዲያገኝ ነበር። ከዚህም በተጨማሪ ቤተክርስቲያንን ከታክስ ክፍያ ነፃ ማድረግ ነበር። በተጨማሪም ኮንስታንቲን በጣም ግዙፍና ማራኪ ቤተክርስቲያኖችን የሚያሰራ ነበር። ከአንበሳ መንጋጋ ድነዋል። ክፉ ሰዎችንም አልፏል። በደምና በሰይፍ የተገነባውን ስልጣኔ ወደ ክርስቲያን መንግስት ቀይሯል። ነገር ግን ሰላም ሊመጣ አልቻለም። በአንድ ጊዜ በችግርና በእንግልት አንድ የነበሩ ሰዎች አሁን በትምህርት ልዩነት፣ በስልጣን እና በግላዊ ፍላጎቶች ተከፋፍለዋል። ከነዚህም ውስጥ ዋነኛው ምክንያት የኢየሱስ ክርስቶስ አምላክና ሰው መሆን ነበር። በብረትና በእሳት ዓለምን ለ100 ዓመታት ያህል ገዝቷል። ከእንግሊዝ እስከ ግብፅ፣ ከስፔን እስከ ፐርዣ። አሁን ግን ይህ ታላቅ መንግስት በጦርነትና በራስ ወዳድነት ተከፋፍሏል። ይህ በአንድ ጊዜ ዓለምን የተቆጣጠረው መንግስት አሁን ግን ራሱን በራሱ ሊያጠፋ ነው። ይህንን በመመልከት ንጉሥ ኮንስታንቲን በክርስትና ስም መንግስቱን አንድ ለማድረግ ተነሳ። በዚህም ሂደት ውስጥ እንደ አይጥ ታድነው ሲያዙ የነበሩትን የቤተ ክርስቲያን መሪዎችን ባልታሰበ ሲሳይ ራሳቸውን ከንጉሥ ጠረጴዛ አግኝተዋል። እነዚህ ሰዎች ከሮም ጳጳስ በተሰጣቸው ስልጣን ወደ አቴንስ፣ ግብፅ፣ ኢየሩሳሌም ገብቶ ቤተክርስቲያንን ያስተዳድሩ ነበር። ያን ጊዜ በፍርሃትና በመሸማቀቅ የሚኖሩ እነዚህ የእምነት መሪዎች ራሳቸውን ከፍ ባለማማ አግኝተዋል። እነዚህም ሰዎች ማህበረሰቡን በማስተማርና በማነጽም ከፍተኛ ሚና ነበራቸው። በአንድ ጊዜ እንደ ዶላራዊ ሲሰደዱ የነበሩ ሰዎች አሁን የሮም መንግስት የሳንቲም ግልባጭ ሆኗል። ነገር ግን በልዩነታቸው ምክንያት እርስ በርስ ግጭት ውስጥ የገቡት ክርስቲያኖች ለኮንስታንቲን የራስ ምታት ሆነዋል። ስለዚህም ንጉሱ አንድ ሀሳብ ይመጣለታል። ይህም የሮም ጳጳስና ጳጳሳትን ጠርቶ የምክክር መድረክ ያዘጋጃል። የዚህም ምክክር ወይም ስብሰባ ክርስትናን አንድ ለማድረግ ነበር። ይህም ታላቅ ስብሰባ በካውንስል ኦፍ ናይሲያ ይባላል። በዚህም ስብሰባ ላይ የተጠቀሱትን የሚቀበል ሰው እንደ ክርስቲያን ይቆጠራል። ዳሩ ግን ካልተቀበለ መጨረሻው ከቤተ ክርስቲያን መገለል ነው። እንደ ምሳሌ ለመጥቀስ ያህል በዚህ ስብሰባ ላይ ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው እንደሆነ ተደንግጓል። አሁን የሮም ጳጳሳት በጴጥሮስ ወንበር ሮም ላይ ተቀምጠዋል። ከሱ ስር 4 ታላላቅ ፓትርያርኮች በአሌክዛንድሪያ፣ በአንቲኖክ፣ በኢየሩሳሌም እና በኮንስታንቲኖፕል ተቀምጠዋል። ይህ በጴጥሮስ ወንበር የተቀመጠው ፖፕ በክርስትና እምነት ውስጥ ትልቁን ቦታ ይዛል። በተጨማሪ እነዚህ በተለያዩ ዓለም ክፍላት ያሉት ፓትርያርክ በሙሉ ለሮም ፖፕ ተገዢ ናቸው። ይህ አስተሳሰብ ግን ከአራቶቹ አንዱ ትልቁ ለሆኑ ለግሪኩ ኮንስታንቲኖፕል ፓትርያርክ ሊዋጥ አልቻለም። ይልቅስ ይህ የግሪክ ኮንስታንቲኖፕል ፓትርያርክ ከሮሙ ፖፕ ጋር ፉክክር ውስጥ ገባ። ለዓመታት ያህል ኮንስታንቲን ራሱ በእግዚአብሔር የተመረጠ ሰው አድርጎ ቆጥሯል። በሰማይ መስቀልን ተመልክቷል። የመስቀሉን ምልክት ይዞ ተዋግቶ አሸንፏል። ክርስትና ህጋዊ አድርጎ ለክርስቲያኖችን ስቃይ አስቆሟል። በዚህ ሂደት ውስጥ ይህ ንጉስ በርካታ ጠላቶችንም ደምስሷል። ነገር ግን ማንም ድል በማይነሳው ጠላት ተሸንፏል፣ ሞት። ኮንስታንቲን ከሞተ ከ1000 ዓመት በኋላ ሮም የባርቤኒያኖቹ መጫወቻ ሆነች። በተለይም ባርቤኒያኖቹ የሮምን የመጨረሻ ንጉስ ከጣሉ በኋላ የሮም ውድቀት በእጅጉ አስከፊ ነበር። በአንድ ጊዜ ዓለምን በብረት ክንዱ አንቀጥቅጦ ሲገዛ የነበረው ይህ ስልጣኔ የባርቤኒያኖቹ ሚሊሻዎች የሮምን የፈረሱ ጎዳናዎችን ወረሩ። በአንድ ጊዜ የታላላቅ ጠባብታት አመራር አንኳር የነበረችው ይቺ ቦታ ግርማዋ ጠፍቷል። ይህች ለዘላለም ትጸናለች የተባለችው መንግስት በጭቃና በአቧራ ተሸፍናለች። በ715 ዓመተ ምህረት የተለያዩ የባርቤሪያን ቤተሰቦች ሮምን የራሳቸው ለማድረግ ብዙ ተዋግተዋል። ነገር ግን ከሮም ስልጣኔ ፍርስራሽ ስር አንድ ተቋም አግዳቸዋል። ይህም የሮም ጳጳስ ማህበር ነበር። ይህ በእንዲህ እንዳለ የሮም ቤተክርስቲያን ራሷን ካለችበት ማቅ ለማውጣት በምትፍጨረጨርበት ጊዜ በአንጻሩ ኮንስታንቲኖፕል የክርስትና የምጥቀት ማማ ላይ ደርሳለች። በ799 ዓመተ ምህረት በአንድ ሌሊት የጊዜው የሮም ጳጳስ የነበሩት ፖፕ ሊዮ 3ኛ በድንገት ጥቃት ይደርስባቸዋል። በዚህም ጥቃት ህይወታቸው አላለፈ። ከዚህም አስከፊ ክስተት እንደተገነዘቡት ጥበቃ እንደሚያስፈልጋቸው አመኑ። ምንም ጊዜም ሳያጠፉ ፊታቸውን ወደ ፈረንሳዩ ንጉስ ቻርልስ አዞሩ። በ800 ዓመተ ምህረት ፖፕ ሊዮ የፈረንሳዊውን ኃያል ንጉስ ቻርልሜንን ጠርተው የሮም ጠባቂ ብለው ንጉስ ብለው ሾሙት። ይህ ውሳኔ በእርግጥም የክርስትናን የኃይል ሚዛን ከኮንስታንቲኖፕል ወደ ሮም ይወስዳል። ይህ ክስተት
ቻርልሜን አዲሱ የሮም ንጉስ መሆኑ እናም ስልጣኑ እያደገ ሲመጣ የእምነቱ ብቸኛ አስጠባቂ እንደሆነ ተሰማው። ይህ በሮምና በግሪክ ኮንስታንቲኖፕል መካከል የነበረውን ፉክክር ከሮ ሁለቱ ቤተክርስቲያኖች እንዲከፋፈሉ ትልቅ ምክንያት ሆነ። ይህም ለኦርቶዶክስና ለካቶሊክ እምነት መመስረት ምክንያት ሆነ። የግሪኩ ኮንስታንቲኖፕል ፓትርያርክ ራሱን ፖፕ ብሎ መጥራት ጀመረ። ይህም የካቶሊክ ቤተክርስቲያን ትርጉሙ ዓለም አቀፋዊ ከሚለው ወደ ብቸኛውና እውነተኛዋ ቤተክርስቲያን ተቀየረ። ኮንስታንቲኖፕል አዲሷ ሮም ለዓመታት ከፍተኛ ስልጣኔና የሃይማኖት ተቋም ነበረች። ይህችን መንግስት የክርስቲያኖቹ መመኪያ ነበረች። ነገር ግን በዚህ አስገራሚ ስልጣኔና ጥበብ ውስጥ ከምስራቅ እየተምዘገዘገ የሚመጣ አንድ ታላቅ ኃይል ተነስቶ ይህ እንደ ሰደድ እሳት እየተምዘገዘገ ከአረቢያ በረሃ የመጣው የሙስሊም ኃይል በሮም ስር የምትተዳደረው የነበረችውን ኢየሱስ ክርስቶስ የተራመደባትን ትንሿን ከተማ ከግሪክ ኮንስታንቲኖፕል እጅ ቀምቶ የራሱ አድርጓታል። ኮንስታንቲኖፕሎች ተዋጉ፣ ነገር ግን አልቻሉ። በአንድ ጊዜ የሮም ታናሽ እህት የነበረችው መንግስት ግዛቷን ማስጠበቅ አልቻለችም። በ11ኛው ክፍለ ዘመን ኮንስታንቲኖፕል ራሷን ላለማጣት የምትታገል መንግስት ሆነች። ይህም በጊዜው ንጉስ የነበረው አሌክሲስ ለሮም ክርስቲያኖች ወንድሞች እገዛ እንዲጠይቅ አስገደደው። ወንድሞቼና ልጆቼ፣ የኢየሱስ ክርስቶስ ወታደሮች፣ ጌታችን ኢየሱስ ክርስቶስ በአንድ ጊዜ የተራመደባት መሬት አሁን በሰንሰለት ውስጥ ትገኛለች። ቅድስቲቷ ከተማ ከኢየሩሳሌም በእግዚአብሔር በማያምኑ ሰዎች እጅ ውስጥ ገብታለች። በምስራቅ በኩል ክርስቲያን ወንድሞቻችን እንድንረዳቸው እየለመኑን ነው። የኮንስታንቲኖፕሉ ንጉስ በማንም ሰው ንጉስ መንበርከክ የለበትም ከራሱ ከክርስቶስ ውጪ። ስለዚህ እውነት እላችኋለሁ ይህ የሰው ልጅ ጦርነት ብቻ አይደለም፣ ይህ የእግዚአብሔር ፍቃድ ጭምር እንጂ። ስለዚህ ወንድሞች ሆይ እርስ በርሳችሁ መጣላታችሁን ትታችሁ ወደ ምስራቅ ዝመቱ፣ ከዛም ቅድስቲቷን ከተማ ነጻ አውጧት። እውነት እላችኋለሁ በዚህ ውጊያ ላይ የሚሳተፍ በሙሉ ኃጢአቱ ይስተሰርያል። ስለዚህ እንደ አንድ ሰው ተነሱና ወደ ምስራቅ ዝመቱ። ዴዝ ቮልት ዴዝ ቮልት ዴዝ ቮልት። የእግዚአብሔር ፈቃድ ይሁን። በ1095 ዓመተ ምህረት ከ45000 ወታደሮች በላይ የላቲን መሬት ትተው ጉዟቸውን ወደ ኢየሩሳሌም አደረጉ። ይህንን ጉዞ ለየት የሚያደርገው ከዚህ ጉዞ የሚገኝ ምንም ስትራቴጂያዊ ጥቅም አለመኖሩ ነው። በሂደቱም ራይንላንድ ወይም የአሁኗን ጀርመን የጥቃቱ የመጀመሪያ ሰለባ ሆነች። በውስጧ የሚገኙት አይሁዶቹም ላይም ከፍተኛ ግፍ ተፈጸመ። በመቀጠልም ናይሲያ ከዛም አንቲኖክን በማሸነፍ ከፍተኛ ድልን ተቀናጁ። የኢየሱስ ክርስቶስ የትውልድ መንደር ተወስዷል። እነዚህ በክርስትና ስም የተሰበሰቡ ጦረኞች የአምላካቸውን ርስት ለመመለስ ጉዟቸውን ጀምረዋል። በዚህም ገድላቸው ኢየሩሳሌምን ከ400 ዓመት በኋላ ከሙስሊም አገዛዝ ነጻ አውጥተዋታል። ከዛም በኢየሩሳሌም ከሚገኘው ስኬር ዶም የሚባለውን መስጊድ ላይ የነበረውን ምልክት ከጨረቃ ወደ መስቀል ቀይረውታል። ይህም በስተምስራቅ በኩል እየደከመ የነበረው የክርስትና ኃይል እንዲያብብ አድርጓል። ክርስትና ወደ ቀድሞ ቦታው ተመልሷል። በስተምዕራብ በሮም የነበረው ኃያልነት አሁን በስተምስራቅ በኢየሩሳሌም በኩል አብቧል። ነገር ግን በክርስትና ድልና ፈንጠዝያ ውስጥ ከማዕከላዊ ኤዥያ አንድ ታላቅ ጦረኛ እየመጣ ነበር። ይህም ጦረኛ ኢየሩሳሌምን ከክርስትና አገዛዝ ቀምቶ የሙስሊም ከተማ ሊያረጋት አስቧል። ለምን ይሁን ግን ሙስሊሞች ይችን ከተማ የተቀደሰች ሚሏት? ምክንያቱም የአላስካ መስጊድ እዚህ ቦታ ስለሚገኝ ነው። የአላስካ መስጊድ በእስልምና እምነት ነቢዩ መሐመድ ከመካ ወደ ኢየሩሳሌም ሄዶ ከአላህ ጋር የተነጋገረበት ቦታ ነው ተብሎ ይታመናል። ይህ ኃያል የሆነው ሳላዲን የተባለው የሙስሊም ጦረኛ በርካታ የሚሆኑ ወታደሮቹን ይዞ ወደ ኢየሩሳሌም ከተማም ተጠጋ። ከዛም በሮም የሚገኘው ፖፕ ክርስትናን ለመጠበቅ የወሰናቸው ውሳኔዎች አሁን ላይ ያለውን የተበታተኑ የሮም መንግስት መውደቅ ምክንያት ሊሆን እንደሚችል አሰበ። 266ኛው የሮም ፖፕ ፍራንሲስ ሶስቱን የዓለም ታላላቅ እምነቶች ክርስትና፣ እስልምናና ጁዳይዝም አንድ የማድረግ ሀሳብ ነበራቸው። ከ88 ዓመት በኋላ ሳላዲን ክርስቲያኖችን በማሸነፍ ቅድስቲቷን ከተማ ለሙስሊሞች አሸነፈ። ሳላዲን ኢየሩሳሌምን ከሮም ሲወስድ አንዳንድ የሳላዲን ተከታዮች ኢየሱስ ክርስቶስ ተቀብሮ የነበረበት ቦታ ላይ የተሰራውን The Holy Church of Sepulchre ለማቃጠል አስበው ነበር። ነገር ግን ሳላዲን ይህንን ከለከለ። ይልቅም ይህን ቤተክርስቲያን መጠበቅ ለአንድ የሙስሊም ቤተሰብ ኃላፊነት ሰጠ። ይህም ቦታ ለክርስቲያን ተጓዦች በተወሰነ ሁኔታ ክፍት ነበር። ከብዙ ንግግሮች በኋላ ፖፕ አርባን ሁለተኛው ከሙስሊሞች ጋር በመነጋገር በተለያዩ ጉዳዮች ላይ ለመስማማት ሞክረዋል። The Holy Church of Sepulchre የተባለው ቤተክርስቲያን የመዘጋትና የመክፈት ኃላፊነት ለ800 ዓመታት ያህል በአንድ ሙስሊም ቤተሰብ ውስጥ ይገኛል። ይህ ቦታ ከ1000 ዓመት በኋላ በጣም አስቸጋሪ ቦታ ነው። ይህ ቦታ ለሶስቱ ታላላቅ እምነቶች የተቀደሰ ቦታ ነው። ፖፕ በዚህ ታሪክ ውስጥ ከፍተኛ ሚና ተጫውተዋል። 1000 ዓመት አልፏል። በሚሊዮን የሚጠጋ የሰው ልጅ ህይወት ጠፍቷል። የጦርነት አዋጆች እና የሰላም ጸሎቶች ቀጥለዋል።